ሰላም የዩቲዩብ ተከታታዮቼ እንደምን ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ብዙ ትርፍ ይበልልኝ። This is Voice of Women Fitness YouTube channel። እንኳን በሰላም መጣችሁ፣ እናመሰግናለን። ቻናሉ ገና እንደጀመራችሁ እርግጠኛ ነኝ። ሰብስክራይብ፣ ላይክ፣ ሼር እንደምታደርጉ ተስፋ አደርጋለሁ። እንዴት ናችሁ? ዛሬ እንግዲህ በጣም በሚጠቅመን ወሳኝ በሆነ ነገር መጥቻለሁኝ። አብራችሁ ቪዲዮውን እስከ መጨረሻው አብራችሁ እንድትከታተሉ ስል በትህትና ጋብዛለሁኝ። ብዙዎቻችን ችግር የሆነው ከኔ ጭምር በጣም ያስቸገረን ነገር የቦርጫችን ነገር ነው። ስለዚህ እንዴት አድርገን ቦርጫችንን ሆዳችን አካባቢ ያሉ ስቦችን እንዴት አድርገን ማቅለጥ ማጥፋት ወደ ቆንጆ ወደ ነበረው ወደ በፊት ቅርጻችን መመለስ እንችላለን ወደሚለው መፍትሄን የሄድኩት በእኔም ላይም ለውጥ ያመጣሁበት እጅግ በጣም ቦርጫም ከሚባሉት በጣም ሆድ የነበረ ገኖ ብዙ ጊዜ የሚታይ የነበረው በጣም ተጠቅሜበታለሁ፣ በጣም ለውጥ አይቼበታለሁ። ስለዚህ ለምን ለእህቶቼ ይህንን አላጋራቸውም በሚል ነው የመጣሁትና ቻሌንጅ ጀምረናል። ገና ዛሬ ይሄ የመጀመሪያው ቻሌንጅ ዋን ቪዲዮአችን ይሆናል። የ30 ቀን ቻሌንጅ ነው። በየሳምንቱ ሁልጊዜ ይለቀቅላችኋል። እንድትጠብቁን ተስፋ እናደርጋለን። ሁልጊዜ ይለቀቃል። ቅዳሜ ማታ ከ4 ሰዓት ጀምሮ ይለቀቃል ማለት ነው። ስለዚህ ቻሌንጅ ዋን ብለን እንጀምራለን። በቤታችን የትም ሄድ ሳይጠበቅብን በቤታችን ሆነን መስራት እንችላለን። ጂም ሳንሄድ ማለት ነው። የቤት እመቤቶች ጠዋት መስራት እንችላለን። ሁሉ ነገራችን ካዘጋጀን በኋላ መስራት እንችላለን። ስራ ደግሞ ላይ ለሆነ ሰዎች ደግሞ ማታ መስራት እንችላለን። ግዴታ ጠዋት አይደለም። አሁን እኔ እንኳን ስቀርጸው ወደ ማታ ላይ ነበረ። ባክግራውንድ አብሬ እየሰራው ባወራ ደስ ይለኝ ነበር፣ ግን ታውቃላችሁ ልጆች እየተንጫጩ እየጫወቱ ነበረ ከግቢ ውጪ በጣም ጫጫታ ስለነበረ በእንደዚህ ልቅረጽላችሁ ብዬ ነውና ስለዚህ በቃ ባገኘነው እንትን መስራት እንችላለን ልላችሁ ፈልጌ ነውና ምንም ወጪ በማያስወጣ ስፖርት ብቻ ሳይሆን እንዴት አድርገን ጎን ለጎን ደግሞ ምግባችን ማስተካከል እንችላለን የሚለውን ሁሉ ይዤላችሁ የመጣሁትና አብራችሁ እስከ መጨረሻው ድረስ ምን ማድረግ እንዳለብን ደግሞ አብረን እየተወያየን እየሰራን እናያለን። አሁን አይታችሁን ከሆነ በጣም ቀላል ስፖርት ግን የሚያጠፋ የማይመስል እውነቴን ነው የምላችሁ በጣም ያጠፋልኝ። በጣም ለራሴ ሰውነቴ እስክገረም ድረስ ቦርጬን በጣም ብዙ ዳይት ሞክሬያለሁ። ኦፍኮርስ ሰርቶልኛል፣ ግን ተመልሶ ተመለሰ። የጥቅል ጎመን ምናምን በጣም ራሳችንን ሉዝ የምናደርገው ራሳችንን እንጎዳለን። አያጠፋ ማለት አይደለም። ከብዙዎች አስተምረዋል ስለ ቦርጭ የተባለው በጣም የጥቅል ጎመን በተለይ ወደ 4 ኪሎ ምናምን አካባቢ ነበር የከሳሁትና በጣም ለውጥ አለው። ግን ምንድን ያደረገኝ አሁን እሱ ፊታችን የማጨማደድ የሆነ ሰውነታችን ላይ ብዙ ነገሮች የሚታዩ ምልክቶች አሉና በቃ ጤናማ ነው ብዬ አላሰብኩም። ለኔ ጤናማ ሊሆንልኝ አልቻለም። በአንድ ጊዜ ነበር ኪሎዬን ወደ 5 ኪሎ በ4 ቀን ውስጥ የቀነስኩትና በጣም እስኪያስደነግጠኝ ድረስ በወቅቱ ተደሰቱኝ። ግን እንደዛ ሆኖ ደግሞ ጤናማ አይደለም ብዬ ነው የማስበው በራሴ ማለት ነው። እና ይሄ ደግሞ ቀስ እያለን ውጤት ልናመጣበት የምንችለው ከምግባችን ጋር እያስተካከል ስፖርታችን እየሰራን ቀስ ተብሎ ነው። መቸኮል የለብንም። አሁን እኛ ምንድን ችግራችን በጣም እንቸኩላለን፣ ወዲያው ለውጥ እንፈልጋለን። በአንድ ጊዜ እውነት ለመናገር ግልጹ ነው የምነግራችሁ፣ በአንድ ጊዜ ለውጥ የሚመጣ ነገር የለም። ግን እያየ ነው፣ እኔንም እያያችሁ ምሳሌ ነኝ። አሁን እዚህ ጋር ከላይም ቦርጭ አለኝ እንደምታዩት። አሁን እያንትን እያለ መተጣጠፍ ጀምሯል። እታችን ቦርጭ አለኝ። በፊት በጣም ጠንካራ ነበር። አሁን ጥፍጥፍ ማለት ስለጀመረ እያያችሁኝ እኔ ምሳሌ ሆናችኋለሁ። ከኔ ጋር አብራችሁ መስራት ቻሌንጁን መቀላቀል ትችላላችሁ። ትቀላቀላላችሁ ብዬ አስባለሁኝ። ስለዚህ መቸኮል የለብንም ልላችሁ ፈልጌ ነው። በዚህ መሀል ግን ዶንት ፎርጌት ሰብስክራይብ ማይ ቻናል፣ ላይክ ኤንድ ሼር። ከወደዳችሁ ቻናሌ ሰብስክራይብ አድርጉ፣ ላይክ አድርጉ። ለብዙ ሰዎች እንደስ ደግሞ ሼር ብታደርጉልኝ እጅግ ደስ ይለኛል። እኔም ማማርበታለን። ብዙ ነገር ያቀርኳቸው ቪዲዮዎች አሉ። አብረን ሆነን እኔ አዋቂ ሆኜ አይደለም እኔ እናንተ ከኔ ብዙ የምትማሩት ነገር አለና እርስ በርስ እየተጋገዘን አብረን እንጓዛለን ብዬ አስባለሁ። ቻናሌን ለማሳደግ ሰብስክራይብ ያደረጋችሁ አሁን ይህን ቀላል ስፖርት የምንሰራው እግራችንን ከፍ በማድረግ በጣም ከፍ ማዋችን የምታዩት ስፖርት በጣም ከባድ ናት። ይሰማቸው ሆዳችን ምክንያቱም እጃችን ተወጥሮ በጉልበታችን የሚሄደው
በቀስ ሳታስቡት ሰውነታችሁ ራሱ ወዳችሁ ሽሪንክ ሲያደርግ ታዩታላችሁ። እውነቴን ነው የምላችሁ በጣም እየወረደ እንደ እውነት ነው እየወረደ በዚህ በመሀል ግን ምን ማድረግ እንዳለብን ምን መተው እንዳለብን እነግራችኋለሁ። አብራችሁን ሁኑ እስከ ቪዲዮ መጨረሻ ድረስ። ቻናላችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እንደምታደርጉ ተስፋ አድርጋለሁኝ። እችኛዋን እጃችንን ውስጥ በኩል በጣም ብድግ እያደረግን እጃችን ስናደርገው በጣም እታችኛው ክፍል ሁሉንም ይሰራል። ከላይም ከታችን ቦርጫችን በጣም ይሰራል። እግራችን ዘግተን ደግሞ ጣታችንን ነክተን መመለስ ከኔ ጋር በእያንዳንዱ ስፖርት መሀል ደግሞ ምንሰራው ምንድነው 30 ጊዜ እየሰራን ማረፍ 30 ጊዜ እየሰራን ማረፍ እየደጋገምን በመሀል ሪላክስ እያደረግን እንሰራለን። አሁን ምንድነው ዋናው ትልቁ ችግራችን ምንድነው? ስኳር እኔ በፍጹም በቃ ወደ 2 ዓመት ሆነኝ ስኳር በሚገርም ሁኔታ ስኳር አቆሚያለሁ ማለት ይቻላል። ምንም ነገር ላይ ስኳር አልጠቀምም። ዳቦም ይሄን ያህል ብዙም በፊት በላ ነበረ። ነጭ ዳቦም በፍጹም እኔ አሁን እዚህ ጋር አትሉም አይደላችሁም። እኔ ኢቭን እሱ አንዳንዴ እየበላሁኝ ነው እንትን ያለው በፍጹም አልከለክላችሁም። ለአምሮት ያህል ግን ባታረጉት ባትበሉት ይመከራል። ጥቁር ስንዴ እነዚህ ያልተፈተጉ የሀገራችን እንትኖች አሉ አይደለ እነሱን ብትጠቀሙ ጥሩ ነው። በአጠቃላይ ስንዴ እንኳን ብዙ ሪኮመንድ የሚመከርም አይደለም። የአጃ ዳቦ በጣም የሚጣፍጥ በተለይ ትኩሱ እሱም አንድ ቀን ሰርቼ አሳያችኋለሁ። የአጃ ዳቦ እየተጋገረ ትኩስ ሲሆን በጣም የሚጣፍጠው የአጃ መጠቀም እንችላለን። ስኳር ግን በፍጹም አንደኛ ነገር ስኳር እርጅናን እያፋጠ የሚሄድ ነው። ስኳር ምንም አይጠቅም። ለጊዜው የሚጠቅመን እየጣፈጠ የሚጎዳን ለጊዜው በጣም ኤነርጂ የሰጠን የሚመስለን ግን በጣም አድካሚ ማለት ጥቅም የሌለው ብዙም ተነግሮታል። ብዙ ዶክተሮች ተናግረዋል እና ጥቅም የሌለው ስለሆነ ስኳርን አቮይድ። እኔ ባዶ ቡና ነው የምጠጣው። ቡና ደግሞ ጥቅም እንዳለው ታውቃላችሁ። በባዶ ቡና ነው የምጠጣው። እችን እየሰራን እግራችሁ ወደ ላይ እያደረግን እችን እንደምታዩት ስፖርቷን እያያችሁ ከኔ ጋር ደጋግማችሁ ይህንን የአንድ ሳምንት ቻሌንጅ አንድ ሳምንት ሙሉ ይሄን ነው ሰሩት። አንድ ሳምንት ሁሉ ጊዜ አንዳንድ ሰዓት ከአንድ ሰዓት በላይም ቢሆን ችግር የለውም። አንዳንድ ሰዓት ጠዋት ማታ መስራት ይቻላል። ሰዓት ምንም ግዴታ ገደብ የለውም። ስለዚህ እንደዚህ አድርገን እጃችንን እያደረግን መስራት ሪላክስ። ሙዚቃ ቢኖር ደስ ይላል። ከሙዚቃ ጋር እያላችሁ በመዋል ግቢያችሁ ውስጥ ባላችሁ ቤታችሁ ውስጥ ኤኒታይም በቃ ይህ ምንም የሚከብድ አይደለም። ያደረጋችሁ መስራት ትችላላችሁ። እኛ ለራሳችን ጊዜ የማንሰጠው ጊዜ ከሰጠን ይቻላል እና ስኳር ማድረግ የሌለብን ስኳር በፍጹም እና እራት ተዋለው በጊዜ እኔ አሁን በቀን 2 ነው የምበላው። እራት በጊዜ መብላት መቻል አለብን። በቃ በጊዜ ማለት ከባድ ያሉ ምግቦችን እራት መብላት ይሄን ብሉ ይሄን አትብሉ አይደለም። እኔ በቃ ኢኮኖሚያችን አይፈቅድም አውቃለሁ። ብዙ ችግር ያለብን በተለይ ሀገራችን ኢትዮጵያ ያለና ብዙ ችግር ያለብንና ይሄ ብሉ ይሄ አትብሉ አይደለም። ስኳር በፍጹም ኔቨር